ሰላም ውድ የማይክል ቴክ ቤተሰቦች እንደምን አላችሁ? ያው በብዙዎቻችሁ ጥያቄ መሰረት ዩቲዩብ ላይም ቲክቶክ ላይም በደረሰኝ ብዙ ጥያቄ መሰረት ስለ ፋይዳ ብዙዎቻችሁ ያው መረጃ እንፈልጋለን እያላችሁ ብዙ ጥያቄዎችን ጽፋችሁልኛል። ለነዛ ጥያቄዎች መልስ ይሆናል ብዬ ያሰብኳቸውን የተወሰኑ መረጃዎችን ላካፍላችሁ መጥቻለሁ ማለት ነው። ዛሬ ጠቅለል ባለ መረጃ ፋይዳ ምንድነው ከሚለው ጀምረን ስለ ፋይዳ ወይም የኢትዮጵያ ብሔራዊ መታወቂያ፣ ስለ ናሽናል አይዲ ሙሉ የሆነውን መረጃ ልሰጣችሁ ነው ማለት ነው። ስለዚህ ለዚህ ቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ይህ መረጃም ደግሞ ሁሉንም ይመለከታል ብዬ ስለማስብ ሼር በማድረግ ቤተሰብ እንድትሆኑ። ስለዚህ ወደ ዛሬው ርዕሳችን ስናልፍ ዛሬ ያው ስለ ፋይዳ ሙሉ መረጃ ነው የምሰጣችሁ። የመጀመሪያው ጥያቄ ምንድን ነው? ፋይዳ ምንድን ነው? ለብዙዎቻችን በጣም ግልጽ ያልሆነ ነገር ነው ማለት ነው። ፋይዳ ምንድን ነው? ለምንስ ይጠቅማል? የተለያዩ የቀበሌ መታወቂያዎች እያሉ የቀበሌ መታወቂያዎች በያለንበት አካባቢ ያለ የፋይዳ ጥቅሙ ምንድን ነው? ፋይዳስ ምንድን ነው የሚለውን ጥያቄ እንድመልስላችሁ የጠየቃችሁኝ ነው። ፋይዳ ማለት በሌላ አነጋገር ያው እንዳላችሁት መታወቂያ ነው። ግን ለየት የሚያደርገው ምንድን ነው? ከዚህ በፊት የነበሩ መታወቂያዎች የባዮሜትሪክ ኢንፎርሜሽን አይዙ ወይም ደግሞ የአይን አሻራ፣ የፌስ እንዲሁም ደግሞ የጣቶቻችን አሻራ የማይዝ መረጃ ነበር ማለት ነው። እሱ ብቻ አይደለም። ያለምን ይጠቅማል ስንል አንድን ሰው ዩኒክሊ አይደንቲፋይ ለማድረግ ወይም ደግሞ አንድ ሰው እከሌ ነው ለማለት ትክክለኛ መረጃ አንድ ሰው ስሙን ስለተናገረ ብቻ እከሌ ነው ማለት ይከብዳል ማለት ነው። ለምሳሌ አንድ ሰርቪስ ፈልጎ አንድ ሰው ወደ ተቋማችን ቢመጣ ያ ሰው እከሌ ነኝ ቢለኝ ወይም ደግሞ ከበደ ነኝ፣ ቴዎድሮስ ነኝ ቢለኝ ቴዎድሮስነቱን ማረጋገጥ የሚችለው መታወቂያውን አይቼ ነው ማለት ነው። ስለዚህ መታወቂያው ላይ ፎቶ አለ፣ ስሙ አለ። እሱ ብቻ በቂ አይደለም ማለት ነው። ግን አሁን ወደፊት በኢትዮጵያ ውስጥ ይገባሉ ተብሎ የታሰቡ ብዙ አውተንቲኬት ሊያደርጉ የሚችሉ አንድን ሰው ማንነትን አውተንቲኬት ሊያደርጉ የሚችሉ መሳሪያዎች አሉ። እነሱ ሲመጡ ለምሳሌ ፋይዳ ሲመዘገብ ወይም ብሔራዊ መታወቂያን ሲመዘገብ በሰጠው አሻራ መሰረት ፌሱን ስካን አድርገን ወይ ደግሞ የጣቶቹን አሻራ ስካን ስናደርግ ያ ሰው እውነትም እከሌ ነኝ እንዳለው ራሱ ነው ወይ የሚለውን ለማረጋገጥ በቂ የሆነ መረጃ ይሆናል ማለት ነው። ስለዚህ አንድን ሰው ዩኒክሊ አይደንቲፋይ ለማድረግ ግዴታ ፋይዳ ወይም ብሔራዊ መታወቂያ ከሌሎቹ ለየት ያለ አንድን ሰው ዩኒክሊ አይደንቲፋይ ለማድረግ የሚጠቅም የመታወቂያ አይነት ነው ማለት ነው። ስለዚህ እስካሁን ከነበሩት የቀበሌ የስራ መታወቂያ ወይም ደግሞ የተለያዩ መታወቂያዎች መካከል ይሄ ለየት የሚያደርገው ነገር አለ። ሁለት ነገሮችን ይዟል። አንደኛው እንደ ኖርማል ከዚህ በፊት እንደምናውቀው መታወቂያ ዲሞግራፊክ መረጃን ይዟል። ዲሞግራፊክ መረጃ ማለት ያው ፉል ኔም፣ ዴት ኦፍ በርዝ፣ ናሽናሊቲ፣ ፎን ናምበር የመሳሰሉትን ዲቴይል ነገሩ ሊጻፍበት የሚችለው ሲሆን ባዮሜትሪክ ማለት ደግሞ ያው ፊገር የአራት ሁለት ወይም ደግሞ አራት የቀኝ ጣት፣ አራት የግራ ጣት እንዲሁም ሁለት የአውራ ጣት የሁለቱንም የአይን አሻራ እንዲሁም ፌስን ስካን አድርገን መረጃ ውስጥ የምናስገባበት ሲሆን ስለዚህ ፋይዳ ጠቅልል ያለ መረጃው ምንድን ነው? ፋይዳ ማለት የአንድን ሰው ዩኒክሊ አይደንቲፋይ ማድረግ የሚችል የመታወቂያ አይነት ነው ማለት ነው። ስለዚህ ዘርፈ ብዙ ጥቅም ሊኖረው ይችላል ብለን እናስባለን ወደፊት። ለምሳሌ ያክል አንዳንድ ተቋማት ላይ ቅድም እንዳልኳችሁ አንድን ሰው ዩኒክሊ አይደንቲፋይ በማድረግ ከፍሮድ ወይም ደግሞ ከማጭበርበር ነፃ የሆኑ አገልግሎቶችን ለመስጠት ግዴታ ይህ መታወቂያ ያስፈልጋል ማለት። ስለዚህ ይህ መታወቂያ ሌሎቹ አያስፈልጉ ማለት ሳይሆን ፋውንዴሽናል ሆኖ ያገለግላል የሚለውን ኮንሴፕት ነው የምትይዙልኝ ማለት ነው። ስለዚህ ፋውንዴሽናል የሆነ ለሌሎቹ መታወቂያ መሰረት ሊሆን የሚችል አንድን ሰው ማንነቱን በትክክል እከሌ ነው የሚለውን ለማወቅ የሚጠቅም አንድ መረጃ ፋይዳ ተብሎ ይጠራል ማለት ነው። ስለዚህ ይህንን ካል ፋይዳ ደግሞ ማን ማግኘት ይችላል ወደሚለው ኮንሴፕት እንመጣለን ማለት ነው። ማን ማግኘት ይችላል? ፋይዳን ለማግኘት ኢትዮጵያ ውስጥ የሚኖር ማንኛውም ዜጋ ማለት ኢትዮጵያዊ ሊሆን ይችላል፣ ኢትዮጵያዊ ሊሆን ይችላል። ስለዚህ ማንኛውም ኢትዮጵያዊ ከ5 ዓመት በላይ ያለ ኢትዮጵያዊ ወይም ህፃናት ከ5 ዓመት ጀምሮ ስለሚጨምር ማለት ነው። ከ5 ዓመት ያለ ህፃናት እንዲሁም ደግሞ ኢትዮጵያ ውስጥ በስራ ሚሆን በሌላ አጋጣሚ ለመኖር ተፈቅዶለት የመጣ ማንኛውም የውጭ ሀገር ዜጋ ፋይዳን ማግኘት ይችላል ማለት ነው። ስለዚህ ፋይዳን ማግኘት የሚችሉ አንደኛ ማንኛውም ኢትዮጵያዊ ነው። ሁለተኛ ደግሞ ነን ኢትዮጵያዊ ሆኖ ግን ኢትዮጵያ ውስጥ በስራ ሚሆን በሆነ አጋጣሚ በስደት ሊሆን ይችላል ለመኖር የተፈቀደለት አካል በሙሉ የፋይዳ መታወቂያን አግኝቶ መጠቀም ይችላል ማለት ነው። ስለዚህ እነዚህ አካላት መመዝገብ የሚችሉ አካላት ደግሞ ለመመዝገብ ምን ይጠበቅባቸዋል የሚለውን ደግሞ ለመመዝገብ ምን ይጠበቅባቸዋል ብለን ስናይ አንደኛ ለምሳሌ
በመጀመሪያ እስኪ አገር ውስጥ ካሉት ወይም ደግሞ ኢትዮጵያዊ የሆኑትን ስናይ ኖርማል ከ16 ዓመት በላይ የሆነው ማንኛውም ሰው መመዝገብ የሚችለው ከዚህ በፊት የነበረውን የቀበሌ መታወቂያ ከ33 በላይ ዶክሜንቶች አሉ፣ እነሱ ይፈቀዳሉ። የትምህርት ቤት መታወቂያ፣ የልደት ሰርተፍኬት፣ የቀበሌ መታወቂያ፣ የስራ መታወቂያ፣ እነዚህን የመሳሰሉት ማንነትን ብቻ አይደንቲፋይ ሊያደርግ የሚችል የአንድ ሰው ሙሉ መረጃ ያለበት፣ ያ ማለት ህጋዊ ማህተም ያለበት፣ ሙሉ ስም ያለበት ከነአያት ማለት ነው። እንዲሁም ደግሞ ፎቶ ያለበት መረጃን ይዞ ሲመጣ መመዝገብ ይችላል ማለት ነው። እሱ ሁለተኛው ነው። ሌላው ደግሞ ነው ኢትዮጵያን የሆኑት ወይም ደግሞ ከኢትዮጵያ ውጭ የሆኑ ሰዎች ዜግነታቸው ሳይቀየር ይህን ፋይዳ ማግኘት የሚችሉት እንዴት ነው ለሚለው፣ ለምሳሌ በሪፊውጅ ከሆኑ የመጡት ወይም ደግሞ በስደተኛ ወደ ኢትዮጵያ የመጡና ኢትዮጵያ ውስጥ እንዲኖሩ የተፈቀደላቸው ከሆኑ የስደተኛ መታወቂያ ይሰጣቸዋል። በስደተኛ መታወቂያ ይህንን ፋይዳ ተመዝግበው የፋይዳ ባለቤት መሆን ይችላሉ ማለት ነው። ሌላው ደግሞ ከዛ ውጭም ደግሞ እንዲሁም ደግሞ ትውልድ ኢትዮጵያዊ ሆነው ዜግነታቸው ግን ሌላ የሆኑ አካላት ሲሆኑ ደግሞ ኢትዮጵያ ውስጥ የሚሰጥ የሎ ካርድ አለ። ስለዚህ እሱን የሎ ካርድ በመያዝ የሎ ካርድ ያው ፎቶና ትክክለኛ መረጃን የያዘ ስለሆነ እሱን ይዞ በማምጣት ፎርም ሞልቶ መመዝገብ ይችላል። ከዛ ውጭ ደግሞ ኢትዮጵያ ውስጥ ላሉት ህፃናት ከ16 ዓመት በታች ለሆኑ ህፃናት ደግሞ መመዝገብ የሚችሉት እንዴት ነው ለሚለው፣ አንደኛ የትምህርት ቤት መታወቂያቸው፣ ሁለተኛ የልደት ሰርተፊኬት፣ እንዲሁም ደግሞ እነሱ የሚመዘገቡት ዊትነስ ቤዝድ በሚባል የምዝገባ አማራጭ ሲሆን፣ ዊትነስ ቤዝድ ማለት ያው ከ16 ዓመት በታች ለሆኑ ህፃናት የወላጆቻቸውን ፋይዳ እንደ ዊትነስ ወይም ደግሞ እንደ ዋስ በመያዝ ነው የሚመዘገቡት። ስለዚህ ፎርሙም የተለየ ነው ለህፃናት የሚሰጠው ፎርም። ስለዚህ ከ5 ዓመት በላይ ያሉ ህፃናት ከ5 ዓመት እስከ 16 ዓመት ያሉ ህፃናት በትምህርት ቤት መታወቂያቸው ወይም ደግሞ በልደት ሰርተፊኬታቸው እንዲሁም የወላጅ የፋይዳ ቁጥራቸውን ብቻ በመጠቀም ፎርሙ ላይ በማስፈር መመዝገብ የሚችሉበት አማራጭ አለ ማለት ነው። ስለዚህ እንደዚህ መመዝገብ የሚችሉት እነማን ናቸውና እንዴት ለመመዝገብ ምን ያስፈልጋቸዋል የሚለውን ከጨረስ የት መመዝገብ ይችላሉ ለሚለው፣ ያው አሁን ላይ በሰፊ ሁኔታ በሀገራችን የኢትዮ ቴሌኮም የአገልግሎት መስጫ ማዕከል ላይ እንዲሁም ደግሞ የገቢዎች ሚኒስቴር እንዲሁም ደግሞ የተለያዩ ቦታዎች ላይ በባንኮች በተመረጡ ባንኮች ጋር የተለያዩ መዝጋቢዎች የተቀመጡ ስለሆነ ምዝገባ አማራጭ አለ። በአካል በመቅረብ መመዝገብ ይቻላል ማለት ነው። እንዲሁም የኦንላይን አማራጭ አለው። አክቹዋሊ የኦንላይን አማራጩ ያው ልክ ኦንላይን ውስጥ ባዮሜትሪክ መረጃ መስጠት አይቻልም። ዲሞግራፊክ መረጃውን ብቻ ነው። እሱን ሞልተው ሲመዘገቡ ለባዮሜትሪክ መመዝገብ ደግሞ ግዴታ ማምጣት አለባቸው። እሱን ኢምፖርት አድርገው ባዮግራፊ ያው ስራን ያቀላል እንጂ ያው ግዴታ በአካል የመዝጋቢ ኦፊሰሮች ጋር መገኘት ይኖርባቸዋል ኦንላይን አማራጩን ለመጠቀም ማለት ነው። ሌላው ደግሞ ከተመዘገብን በኋላ ምን ማድረግ አለብን ለሚለው፣ ያው ከተመዘገብን በኋላ እንደ ህግ ሲጀመር አሁን ላይ ያው ኢትዮጵያ ላይ ተግባራዊ ያልተደረገም እንጂ ይህ የናሽናል አይዲ ቁጥር ያው እንደምናውቀው 16 ዲጂት እና 16 ዲጂት ተለዋጭ ቁጥር እንዲሁም 12 ዲጂት ዩኒክ ናምበር ይዞ ይመጣል። እሱ ደግሞ በቴክስት የሚደርሰን ከተመዘገብን በኋላ እሱን ይዘን በተለያዩ አማራጮች ቴሌብር ሱፐር አፕ ላይ በመሄድ ሶፍት ኮፒውን በመያዝ ወይም ደግሞ ከቴክስቱ ላይ ቁጥሩን በመጠቀም ብቻ ወደፊት ያለምንም ካርዱን ማሳተም ሳይጠበቅብን በቁጥሩ ብቻ የትኛውንም ሰርቪስ ልናገኝበት የምንችልበት ሁኔታ እየተመቻቸ ነው ያለው ማለት ነው። ግን ለጊዜው ይህን ካርድ አሳትመው ለመያዝ እና የተለያዩ ሰርቪሶችን ለማግኘት የት ነው መሄድ ያለብን፣ እንዴት ነው ካርዱን ማግኘት የምንችለው ለሚለው፣ ኦሪጂናል ካርድ ፕሪንቱ ለጊዜው እየተሰራ ያለው የኢትዮጵያ ብሔራዊ ፖስታ ቤት ወይም ፖስት ኦፊስ ሲሆን፣ እንዲሁም ደግሞ ሁለተኛ በኢትዮ ቴሌኮም የትኛውም የአገልግሎት መስጫ ማዕከል ላይ እየተሰጠ ይገኛል ማለት ነው። ስለዚህ እሱን ለማግኘት ግን የክፍያ አማራጩ በኦንላይን ነው። በኦንላይን ነው ክፍያ የሚሰጠው። በኢትዮ ቴሌኮም ላይ 345 ብር የኖርማል ኦርደር ወይም ደግሞ በአንድ ሳምንት ውስጥ በኢትዮ ቴሌኮም በሞላችሁት የኢትዮ ቴሌኮም ዴሊቨሪ ሎኬሽን የምታገኙት ይሆናል ማለት ነው። ስለዚህ በአንድ ሳምንት 345 ብር፣ በሁለት ቀን የሚደርስ ከሆነ ደግሞ 600 ብር፣ እንዲሁም ደግሞ በጣም አስቸኳይ ከሆነ በተመረጡ የሰርቪስ ሴንተሮች 800 ብር ከፍሎ በ6 ሰዓት ልዩነት ውስጥ ካርዱን አሳትሞ በእጅ መያዝ ይቻላል ማለት ነው። ከዛ ውጭ ደግሞ ሁለተኛ አማራጩ ያው እንዳልኳችሁ ፖስታ ቤት ነው። ፖስታ ቤት እስካሁን ያለው ከአንድ ሳምንት በላይ አማራጭ ነው። እሱም 343 ብር ነው የሚለው አማራጩ። እሱ እንዴት ነው የሚከፈለው ካላችሁ፣ ለእሱም ቢሆን ቪዲዮ አዘጋጅቻለሁ፣ ሊንክ ላይ ታገኙታላችሁ። ያን ቻናል ውስጥ ገብታችሁ ማለት ነው። እንዴት ይከፈላል የሚለው በቴሌብር ሱፐር አፕ ወይም ደግሞ የራሱ የፋይዳ አፕሊኬሽን አለ። እሱን ዳውንሎድ በማድረግ
ሊንኮች አሉት እዛ ላይ በሁለቱም አማራጭ ከፈለጋችሁ ለፖስታ ቤት ከፈለጋችሁ ደግሞ ለኢትዮ ቴሌኮም ኦርደር ማድረግ ይቻላል። ያ የሚሆነው ግን ኦንላይን ስለሆነ ግዴታ የምዝገባ ጣቢያዎች ላይ መገኘት አይጠበቅባችሁም ማለት ነው። ሌላው ደግሞ ኦሪጂናል ካርድ ፕሪንት የትኛው ነው ለሚለው ብዙዎቻችሁ ግራ የምትጋቡና የጠየቃችሁኝ አንድ ጥያቄ አለ። ከፕሪንት ቤት ብናወጣው ወይም ደግሞ የተለያዩ ህትመት ቤቶች ላይ ካርድ ፕሪንቱን ይሰሩታል እና ከዛ ብናወጣው ምንድነው ችግሩ ለሚለው መልስ ልስጣችሁ። እሱ ምንም ችግር የለው፣ ልዩነቱ የኳሊቲ ነው። ብቻ ግን ፕሪንት በተደረገ ጊዜ ግዴታ ከጀርባ የሚኖረው የመታወቂያው ጀርባ ላይ የሚኖረው ኪዋር ኮድ ግዴታ ስካን ተደርጎ ማንነትን መግለጽ አለበት። ወይ በፋይዳ አፕሊኬሽን ወይ ደግሞ በቴሌብር አውተንቲኬሽን አፕ አለ፣ ኪዋር ኮዱ ስካን ይደረጋል። እሱን ስካን ስናደርገው ግዴታና ግዴታ ስካን መደረግ አለበት። ወይም ደግሞ ትክክለኛነቱ የተረጋገጠ የሚለው ስካን ከተደረገ በኋላ ሊወጣ ይገባል። ስማችሁንና የፋይዳ ተለዋጭ ቁጥራችሁን ወይም ኤፍሲኤን የምትለውን ቁጥር ይዞ መምጣት ይጠበቅበታል ስካን ሲደረግ ማለት ነው። ከዛ ውጭ ግን ስካን ካልተደረገ የቁጥር በኤዲቲንግ ሊሰራ ስለሚችል ከተለያዩ ቦታዎች ስታወጡ ግዴታ ማረጋገጥ ያለባችሁ ሜተር ስካን ይደረጋል ወይም አይደረግም የሚለውን መሆን አለበት ማለት ነው። ከዛ ውጭ ደግሞ ከምዝገባ በኋላ መረጃዎቹ ይጠፋሉ። መረጃዎቹ የተለያዩ የስፔሊንግ ስህተት ሊሆን ይችላል፣ የአድራሻ ስህተት ሊሆን ይችላል። የሆነ ስህተቶች ሲፈጠሩ እንዴት ማስተካከል እንችላለን? ኢቨን ቴክስት ቢጠፋስ? ቴክስት ከጠፋ ያው ያለ ቴክስቱ ምንም አይነት የምናሳትመው ካርድ ወይም ደግሞ የእኛን በሶፍት ኮፒ ለመያዝ ምናምን የምንችለው ነገር ስለሌለ ቴክስቱ ግዴታ ነው በተመዘገብንበት ስልክ። ስለዚህ ስትመዘገበው ኦልዌይስ ቢሆን ሪኮመንድ የምናደርገው ምንድነው በራሳችሁ ስም በወጣ ሲም ቢሆን። ምክንያቱም ቴክስቱ ከጠፋ በኋላ ወይም ደግሞ ኢንኬዝ ስልካችሁ ሎስት ብታደረጉ ብታጡት ያንን ሲም ሌላ ሰው ማውጣት እስካልቻለ ድረስ መታወቂያውም ላታገኙ ትችላላችሁ ማለት ነው። ስለዚህ ሞስት ፕሮባብሊ ሪኮመንድ ብናደርገው ይቻላል። አንድ ሰው በአንድ ስልክ ላይ ከአንድ በላይ ሰው መመዝገብ ይችላል። ግን ሞስት ፕሮባብሊ መሆን ያለበት ወይም ሪኮመንድ የምናደርገው ግዴታ በራሳችሁ ስም በወጣ ሲም ብትመዘገቡ እንላለን ማለት ነው። ከዛ ውጭ ደግሞ አሁንም የጠየቃችሁ ጥያቄ ስልክ ሲባል በሳፋሪኮም እና በኢትዮ ቴሌኮም በየትኛው ነው መመዝገብ እንችለው? ብዙ ጊዜ ሳፋሪኮም አይቻልም ነው የሚመስላችሁ፣ ግን ይቻላል። በሳፋሪኮም ቢሆን ስለሚቻል በሱ መመዝገብ ትችላላችሁ ማለት ነው። ስለዚህ ቴክስት ቢጠፋብን በጣም ብዙ አማራጮች አሉ። አንደኛው የፋይዳ ራሱን አፕ ከፕሌይ ስቶር ላይ ፋይዳ አፕ ብላችሁ በማውረድ ፋይዳ አፕ ብላችሁ ስትገቡ ቀጥታ የፋይዳ አፕሊኬሽን ታገኛላችሁ። ያንን ስታገኙት አፕሊኬሽን ስታወርዱት ዘርፈ ብዙ ጥቅሞች አሉ። የፋይዳ ብዙ አውተንቲኬት ለማድረግ ስካነር አለው። ከዛ ውጭ ደግሞ ገብታችሁ ሶፍት ኮፒውን ለማውረድ ካርድ ፕሪንት ለማዘዝ ሙሉ መረጃውን ስለ እናንተ የተሞላው መረጃ በሙሉ የያዘ የፋይዳ አፕሊኬሽን ነው። ስለዚህ እዛ ውስጥ በመግባት ሪሴት ቴክስት ትሉትና የቴክስት ቁጥሩን የተመዘገባችሁበትን ስልክ ቁጥር ስታስገቡ ቴክስቱ ወዲያው ወደ ስልካችሁ ድጋሚ መላክ ይችላል ማለት ነው። ሌላ አማራጭ ዌብሳይት አለ። ዌብሳይቱ ናሽናል id.gov.et ከስር ሊንክ ላይ ያስቀምጥላችኋለሁ። እዛ ዌብሳይት ላይ ገብታችሁ ሄልፕ የሚል አለ። ሄልፕ ውስጥ እንደገባችሁ የስልክ ቁጥርና ሙሉ ስማችሁን የሚጠይቀው። ስለዚህ ስልክ ቁጥርና ሙሉ ስም እንዳስገባችሁ ቴክስቱ በድጋሚ አሁን ሊደርሳችሁ ይችላል ማለት ነው። ሌላ ሶስተኛ አማራጭ አሁንም ቴሌግራም ቦታ አለ። ፋይዳ ግሪቫንስ ሄልፕ የሚል ቴሌግራም ቦታ አለ። እሱን ሊንኩንም አሁንም ከዲስክሪፕሽን ቦክስ ላይ ያስቀምጥላችኋል። እዛ ቦት ላይ ስትገቡ ቀጥታ ሄልፕ ትሉትና ቦቱን ካስጀመራችሁት በኋላ ሄልፕ ብላችሁ ስልክ ቁጥር ብቻ በጽፉት የተመዘገባችሁት ስልክ ቁጥር ብቻ በመጻፍ ቴክስቱ ወደ እናንተ ወዲያውኑ ያስልካል ማለት ነው። ሌላው ደግሞ የሁሉ የሚሆነው በአፑ በዌብሳይቱ ወይም በቴሌግራም ቻት ቦቱ ግዴታ ኦንላይን መሆን ይጠበቃል። ስለዚህ ኢንኬዝ በበተን ስልክ ቢሆን ወይ ደግሞ ስልካችሁ ምንም አይነት ባላንስ ባይኖረው ዳታ ባይኖረው በጣም በቀላሉ ኮከብ 9779 መሰላል ብላችሁ ስትደውሉ በተመዘገባችሁበት ስልክ ኮከብ 9779 መሰላል ብሎ ስትደውሉ ቀጥታ ቴክስቱን ማስላክ ትችላላችሁ። ኦፍላይን ወይም ያለምንም ዳታ ወይም ደግሞ በትናንሽ ስልኮችን ቢሆን ማለት ነው። ስለዚህ ይህን ማስላክ ትችላላችሁ። ስለዚህ በጣም ብዙ አማራጭ ቴክስቱ ከጠፋ ማስላክ ይቻላል። ብዙዎቹ ግራ የምትጋቡት ነገር አለ። ቴክስቱ ጠፋ እያሉ ቴክስቱ ስለጠፋ ሳይናገሩ የመዝጋቢ ኦፊሰሮች ጋር እንደገና በመሄድ ድጋሚ አሻራ መስጠትን የለመዱ ሰዎች ስላሉ እዚህ ጋር ትክክል አይደለም። ምክንያቱም እንዳልኳችሁ ፋይዳ ዩኒክሊ አይደንቲፋይ የሚያደርግ ስለሆነ አንዴ አሻራችሁን ከያዘ አንዴ መረጃ ቋት ላይ ከተቀመጠ ድጋሚ ተመዝግባችኋል የሚል ቴክስት ብቻ የሚደርሳችሁ እንጂ ቴክስቱ ድጋሚ ዩኒክ ናምበር ጀነሬት ተደርጎ ለእናንተ ሊደርስ አይችልም ማለት ነው። ስለዚህ ድጋሚ ከመመዝገብ ውጭ
ቴክስቱን በተለያየ አማራጭ ለማስላክ መሞከር ትክክለኛ ነው ማለት ነው። ስለዚህ ከዚህ ውጭ ደግሞ መረጃ ቢበላሽ ወይም ደግሞ መረጃችን ትክክል ባይሆን ስፔሊንግ ስህተት ቢኖር የስልክ ቁጥር ጠፍቶ መቀየር ብንፈልግ የተለያዩ ነገሮችን ብቻ የፋይዳን አድራሻ የሚሆን ምንም ማስተካከል ብንፈልግ አሁንም እንደዚሁ ወይ አፑን ወይ ዌብሳይቱን ወይ ደግሞ ቴሌግራም ቦቱን ተጠቅመን ሊንኮቹ ምክንያቱም ቴሌግራም ቦት ላይ ሊንክ ሆነ ያለው ዌብሳይቱ ላይም ደግሞ ራሱ ፋይዳ id.gov.et ዌብሳይት ላይ ትገቡና እዛ ጋር አፕዴት የሚለው ኦፕሽን አለ። አፕዴት የሚለውን ኦፕሽን ስትጫኑ ቀጥታ የሚጠይቃችሁ የፋይዳን ተለዋጭ ቁጥሯን ነው ማለት ነው። 16 ዲጂት ተለዋጭ ቁጥሯን ያስገባላችሁ። ስለዚህ ያችን 16 ተለዋጭ ቁጥር ስታስገቡ በስልካችሁ የእናንተ መሆኑን ለማረጋገጥ በተመዘገባችሁበት ስልክ 6 ዲጂት ኦቲፒ ናምበር ይገባል፣ የፍቃድ ጥያቄ ማለት ነው። ስለዚህ እሱን እንዳስገባችሁ ሙሉ መረጃችሁን ይከፍታል። ኤዲት እያላችሁ የምትፈልጉትን ነገር ኤዲት አድርጋችሁ ሳብሚት ስታደርጉት ቀጥታ ለባክ ኦፊስ ላሉት ለባለሙያዎቹ ለከስተመር የፋይዳ መረጃውን በዚህ መልኩ ማስተካከል ይፈልጋል የሚል ጥያቄ አለው። ስለዚህ እሱ ጋር እየታየ እንደየአስፈላጊነቱ አፕዴት ይደረጋል። አፕዴት የማይደረጉ ነገሮች ስላሉ ለምሳሌ የናሽናሊቲ ጉዳይ ምናምን ቢሆን ናሽናሊቲን ለመቀየር ሰው ሲሞክር የናሽናሊቲን ለመቀየር የሞከረበት ምክንያትና አፕሎድ መደረግ ያለበት ዶክሜንት ስላለ ግዴታ ናሽናሊቲውን የሚገልጽ ዶክሜንት ስለሚያስፈልግ እሱን ካላስገባ አፕዴት አያደርግም ማለት። ስለዚህ ሪጀክትም አፕሎም ሊደረግ ይችላል። ግን ሞስት ፕሮባብሊ ስፔሻሊ የስፔሊንግ ስህተት ምናምን ሲኖር ለምዝገባ ጣቢያዎች ድረስ መሄድ አይጠበቅባችሁም። በራሳችሁ ዌብሳይቱ ላይ ወይም ደግሞ አፕሊኬሽኑ ላይ በመግባት መረጃውን ለማስተካከል ግሪቫንስ ማቅረብ እንዲሁ በአጭር በ3 ቀን በ2 ቀን ውስጥ መስተካከሉን የሚገልጽ ቴክስት ደርሷችሁ ኦንላይን ቼክ ስታደርጉ ቴክስቱ ቶታሊ ተስተካክሎ መረጃችሁ በትክክል ተቀምጦ ታገኙታላችሁ ማለት ነው። ስለዚህ እንዳልኳችሁ በዚህ መልኩ መረጃችሁን ማስተካከል ትችላላችሁ ማለት ነው። ስለዚህ በስተመጨረሻ ምንድን ነው ፋይዳ ግዴታ ነው ወይስ አይደለም የሚለው ጥያቄ ብዙዎቹን ግራ ያጋባል። ስለዚህ እዚህ ጋር አንድ ምላሽ መስጠት የምፈልገው ነገር ፋይዳ ግዴታ አይደለም። እንደ መንግስት የተቀመጠው አቅጣጫ ፋይዳ ግዴታ አይደለም፣ አለመመዝገብ ይቻላል። ነገር ግን አንዳንድ ቦታዎች ላይ የሆነ ሰርቪስን ለማግኘት ግዴታ ፋይዳ ይጠይቃል። ለምን ካላችሁ አንድ ሰው የተለያየ መታወቂያ ቢኖራችሁ ወይም ደግሞ ለምሳሌ ባንክ ለመሄድ ወይ ደግሞ ኢትዮ ቴሌኮም ውስጥ ገብታችሁ ሲም ለማውጣት ምናምን ካሉት የመታወቂያ አማራጮች መካከል የትኛው ነው አንድን ሰው ዩኒክሊ አይደንቲፋይ ማድረግ ወይም ሊያጭበረብረኝ የማይችል ብሎ ሰርቪሱን ይጠይቃል። ስለዚህ ሊያጭበረብረኝ የማይችል ዩኒክሊ አይደንቲፋይ ሊያደርገው የሚችለው ወይም ደግሞ ከዚህ በኋላ ነኝ ብሎ ቢመጣ እንኳን ማንነቱን ለመግለጽ የሚጠቅመው ትክክለኛው መታወቂያ ይህ ስለሆነ ግዴታ የፋይዳ መታወቂያ እንደ ግዴታ የማቅረብ መብት አለው ማለት ነው። አንድ ተቋም እንደ ተቋም እንደ መንግስት ሳይሆን እንደ ተቋም ይህን መታወቂያ ካለመጣችሁ አላገለግልም የማለት መብት እንዳለው ተቀምጧል። ስለዚህ ያን መታወቂያ ግዴታ ሲያደርግ ስለዚህ መታወቂያው ያኔ ነው ግዴታ የሚሆነው እንጂ መመዝገብ ግዴታችሁ ነው የሚል ነገር የለም። ስለዚህ ግን የሆነ ሰርቪስ ለማግኘት የሚያስገድድ አካል ካለ ያን ሰርቪስ ደግሞ እናንተ ማግኘት ግዴታ ከሆነባችሁ ወይም ደግሞ ማግኘት ግዴታ ከሆነ ስለዚህ ፋይዳ ግዴታ ይሆናል ማለት ነው። ከዛ ውጭ ግን እንዳጠቃላይ የፋይዳ ህግ ወይም ደግሞ ከናሽናል አይዲ ፕሮግራም የወጣው ህግ ናሽናል አይዲ ማመዝገብ ውዴታ እንጂ ግዴታ አይደለም ማለት ነው። ስለዚህ ወደፊት ግን ሪኮመንድ የሚደረገው ሁሉም ከ5 ዓመት በላይ የሆነ ሰው በሙሉ ኢትዮጵያ ውስጥ ሲኖር የተለያዩ ቦታዎች ላይ ምንም አይነት ሰርቪስ ላለማጣት ፋይዳ ቢኖረው መልካም ነው፣ ምንም ኔጌቲቭ ሳይድ ስለሌለው ማለት ነው። ስለዚህ በስተመጨረሻ እስኪ አንድ ነገር እናወራ። ፋይዳ ወደፊት ምን አዲስ ነገር ወይም ከቴክኖሎጂ ጋር ኢንተግሬት ተደርጎ ምን ሊሰራበት ይችላል የሚለውን እስቲ የራሳችሁን መላበት አስቀምጡ። እኔ አንድ መላበት አለኝ። ለምሳሌ ወደፊት ነው ሊሆን ይችላል አይችልም የሚለውን ነገር የምናየው ይሆናል ማለት ነው። ግን እንዳልኳችሁ ፋይዳ ማለት ይሄ ዩኒክ ናምበር ለእያንዳንዳችን የሚደርሰን ዩኒክ ናምበር በጭራሽ ሊደጋገም አይችልም። ስለዚህ ሊደጋገም አይችልም። የሁሉም አሻራ ሊደጋገም ስለማይችል ሊደጋገም ካልቻለ በአንድ ቋት ውስጥ በአንድ መረጃ ውስጥ አጠቃላይ ኢትዮጵያ ነዋሪዎች በሙሉ ይመዘገቡና እዛ ስለዚህ ያ ሲስተም ደግሞ ክላውድ ላይ ወይም ደግሞ ኦንላይን የሚቀመጥ ስለሆነ የትኛውም ተቋም ላይ ሄዳችሁ በዛች ቁጥር ሰርች ስታደርጉ መገኘት የሚችልበት ዳታቤዝ ወይም ፕላትፎርም ነው እየተዘጋጀ ያለው። ስለዚህ እሱ ስላለ በጣም ጠቃሚ ነው የሚሆነው። ለምሳሌ በኢትዮ ቴሌኮም በእኛ ሰርቪስ ውስጥ በኢትዮ ቴሌኮም ውስጥ ወደፊት ምን ቴክኖሎጂ ሊሰራ ይችላል ብዬ ገምታለሁ መሰላችሁ? ለምሳሌ ልክ መንገድ ላይ እንደምናያቸው ኢቲኤሞች አንድ ማሽን ይመጣል። ያ ማሽን ምንድነው የሲም ካርድ አገልግሎትን ቶታሊ አገልግሎትን አንድ ሰው በራሱ ማግኘት እንዲችል ያለምንም ሴልስ ሪፕሬዘንታቲቭ ወይም ደግሞ ምንም አይነት ባለሙያ የቴሌ ባለሙያ ሳይኖር ልክ እንደ ኤቲኤም ውጭ ላይ የተቀመጠ ማሽን ላይ
ሲማችን ቢጠፋ፣ ሲማችን መታደስ ቢፈልግ፣ ሲማችንን ማዞር ብንፈልግ፣ ኤቭሪቲንግ ምንም ማድረግ ስንፈልግ ልክ ያንን ዲቫይስ ብቻ በመጠቀም ለምሳሌ ወይ የአሻራ ወይ ደግሞ ፌስ ስካን አድርጎ ያ ሲም የወጣው በእናንተ መሆኑን ስካን ካደረገ በኋላ ወይም ደግሞ አሻራ ስንነካ ቀጥታ በእኛ ስም የወጡ ሲሞች በሙሉ ይዘረዘራሉ። ከዛ ሲም መካከል የጠፋ ከሆነ እዛው ልክ እንደ ፔመንት ኢንተግሬሽን ይኖረዋል። ከፍለን እዛው ላይ በራሳችን አውጠን የምንሄድበት ሲም ማዞር ብንፈልግ የሆነ ነገር ቼክ ማድረግ ብንፈልግ ኤቭሪቲንግ ልክ እንደ ኤቲኤም የሲም አገልግሎትን በሙሉ ሊያስገኝ የሚችል መሳሪያ ቢመጣ ግዴታ ሊጠቀም የሚችለው የፋይዳ ቁጥር ነው ወይም ደግሞ የፋይዳ መታወቂያ ሲስተም ነው ማለት ነው። ምክንያቱም አንድ ሰው ዩኒክሊ አይደንቲፋይ መደረግ ስለሚችል ቦዝ ዲሞግራፊክ ኤንድ ባዮሜትሪክ ዳታን ስለሚይዝ ማለት ነው። ልክ እንደዚህ አይነት እስኪ አንዳንድ መላምት ወደፊት ምን አይነት ቴክኖሎጂ ፋይዳን ተጠቅመን ልናመጣ እንችላለን ሊመጣ ይችላል የሚለው መላምታችሁ ሁላችሁም ኮሜንት ላይ ያስቀምጡልኝ። ቴንኪው ስላዳመጣችሁ።